እርግዝና ደስታ ብቻ ሳይሆን ትልቅ ኃላፊነትም ነው። የምትመገብ እያንዳንዱ ጉርሻ የልጅሽን የጤና መሰረት ይገነባል። ነገር ግን አንዳንድ ለጤና ጠቃሚ ናቸው ብለን የምናስባቸው ምግቦች በመጀመሪያዎቹ የእርግዝና ወራት ለጽንስ መጨናገፍ ምክንያት ሊሆኑ እንደሚችሉ ይታወቃል። ዛሬ ሳይንስ ምን እንደሚል አብረን እናያለን። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ እንኳን ወደ ሪች የጤና ጉርሻ ወይም ሪች ሄልዝ ቲፕስ በሰላም መጣችሁ። ዛሬ የምናወራው ስለ አንድ በጣም ወሳኝና ጥንቃቄ ስለሚፈልግ ጉዳይ ነው፣ እርግዝና። በተለይ ደግሞ የመጀመሪያዎቹ 3 ወራት ወይም ፈርስት ትራይሚስተር ፕሬግናንሲ የምንለው ጊዜ። ይህ ወቅት የጽንሱ አካላት የሚሰሩበት፣ የልብ ምት የሚጀምርበት እና መሰረታዊ የሰውነት ክፍሎች የሚዋቀሩበት ወሳኝ ጊዜ ነው። ታዲያ በዚህ ወቅት የምንመገባቸው ምግቦች ወይ ህይወት ይሰጣሉ ወይ ደግሞ አደጋ ይጋብዛሉ። ብዙዎቻችን ፍራፍሬ ጥሩ ነው ብለን እናስባለን፣ ወተት ይጠቅማል ብለን እናምናለን። ግን የትኛው ፍራፍሬ የትኛው ወተት የሚለው ጥያቄ ጠቃሚ ነው። ዛሬ በሳይንስ የተረጋገጡ በመጀመሪያዎቹ የእርግዝና ወራት በፍጹም መመገብ የሌለብሽ ዋና ዋና ምግቦች በዝርዝር እናያለን። ለምን እንደተከለከሉ፣ በውስጣቸው ምን አይነት ንጥረ ነገር እንደያዙና በምትኩ ምን መውሰድ እንደሚገባሽ እንነጋገራለን። ይህ መረጃ ለአንቺ ብቻ ሳይሆን ለጓደኞችሽና ለቤተሰቦችሽም ስለሚጠቅም ቪዲዮውን ላይክ በማድረግ ጀምሪ። ወደ ዝርዝሩ እንግባ። ክፍል 1 በመጀመሪያ የምናየው ስለ ፍራፍሬዎች ነው። አዎ ፍራፍሬ ለጤና ጠቃሚ ነው። ነገር ግን በእርግዝና ወቅት በተለይም በመጀመሪያዎቹ ሳምንታት ጠላት ሊሆኑ የሚችሉ 2 ዋና ዋና ፍራፍሬዎች አሉ። አንደኛው አናናስ ወይም ፒን አፕል ነው። ብዙዎቻችን አናናስ እንወዳለን፣ ጣፋጭ ነው፣ ቫይታሚን ሲ አለው። ነገር ግን ነፍሰ ጡር ከሆንሽ በተለይ በመጀመሪያዎቹ ወራት ከአናናስ ጋር መራራቅ አለብሽ። ለምን? ምክንያቱም አናናስ በውስጡ ብሮሚሊያን የተባለ ኢንዛይም ይዟል። ይህ ኢንዛይም የማህፀን በርን ወይም ሰርቪክስ የማለስለስ ባህሪ አለው። የማህፀን በር ያለ ጊዜው ከተከፈተ ወይም ከላላ ደግሞ ወደ ምጥ መጀመሪያ ወይም ኤርሊ ኮንትራክሽን ሊመራ ይችላል። በከፋ ሁኔታ ደግሞ ለጽንስ መጨናገፍ ወይም ሚስኬሬጅ መንስኤ ሊሆን ይችላል። ስለዚህ ቢያንስ የመጀመሪያዎቹ 3 ወራት እስኪያልፍ ድረስ አናናስን ወይም የአናናስ ጭማቂን አለመውሰድ ይመከራል። ሁለተኛው አደገኛ ፍራፍሬ ያልበሰለ ወይም አረንጓዴ ፓፓያ ነው። በደንብ ያልበሰለ ፓፓያ ችግር ላይኖረው ይችላል። ነገር ግን አረንጓዴው ፓፓያ ላቴክስ የተባለ ፈሳሽ በብዛት ይዟል። ይህ ላቴክስ 2 አደገኛ ነገሮችን ያስከትላል። አንደኛ፣ ልክ እንደ ኦክሲቶክሲን ሆርሞን በመሆን ማህፀን እንዲኮማተር ወይም ኮንትራክሽን እንዲፈጠር ያደርጋል። ሁለተኛው፣ የጽንሱን እድገት የሚደግፉትን ሽፋኖች ሊጎዳ ይችላል። በእስያ ሀገራት ሳይቀር ያልበሰለ ፓፓያ በተለምዶ ጽንስ ለማቋረጥ ይውል እንደነበር ታሪክ ይናገራል። ስለዚህ ፓፓያ ሲያምርሽ በፍጹም አረንጓዴውን ወይም በከፊል የበሰለውን እንዳትመገቢ። ሙሉ በሙሉ ቢጫ የሆነውን እና የበሰለውን በትንሹ መቅመስ ትችያለሽ፣ ነገር ግን ጥንቃቄ አይለይሽ። ክፍል 2 አሁን ደግሞ ወደ እንስሳት ተዋጽኦዎች እንለፍ። እዚህ ጋር ነው ትልቁ አደጋ ያለው። ፕሮቲን ያስፈልገናል፣ ግን ምን አይነት ፕሮቲን? 3ኛ የእንስሳት ጉበት። ጉበት ብይ ደም ይጨምራል የሚለው ምክር ለሁሉም ሰው ይሰራል። ለነፍሰ ጡር ሴት ግን በጥንቃቄ መታየት አለበት። ጉበት እጅግ በጣም ጠቃሚ ምግብ ነው። ነገር ግን ችግሩ ያለው ቫይታሚን ኤ ወይም ሬቲኖል በውስጡ በብዛት መያዙ ነው። ጽንሱ በመጀመሪያዎቹ ወራት በጣም ስስ ነው። ከመጠን በላይ የሆነ ቫይታሚን ኤ የጽንሱን አካል ወይም አፈጣጠር ሊያዛባ ይችላል። በርዝ ዲፌክትስ በተለይም የህፃኑን የነርቭ ስርዓት እና የልብ እድገት ላይ አሉታዊ ተጽዕኖ ሊኖረው ይችላል። ስለዚህ ጉበትን ሙሉ በሙሉ ከማቆም ይልቅ በወር 1 ወይም 2 በትንሹና አብስሎ መመገብ ይቻላል። ነገር ግን በየቀኑ ወይም በየሳምንቱ እና ሳይበስል መመገብ አይመከርም። 4ኛ ጥሬ ወይም በደንብ ያልበሰለ ስጋ። ይህ ለኢትዮጵያውያንና ለኤርትራውያን እናቶች ከባድ ሊሆን ይችላል። ክትፎ፣ ጥሬ ስጋ ወይም ለብ በጣም እንወዳለን፣ ነገር ግን በእርግዝና ወቅት የማይመከር ነው። ጥሬ ስጋ ውስጥ ቶክሶፕላዝማ፣ ኤኮላይ እና ሳልሞኔላ የተባሉ ባክቴሪያዎችና ፓራሳይቶች ወይም ጥገኛ ህዋሳት ሊኖሩ ይችላሉ። እነዚህ ባክቴሪያዎች እናትየውን ከማሳመማቸው ባሻገር በቀጥታ ወደ ጽንሱ በመተላለፍ ለከባድ የነርቭ ችግሮች፣ ለአይን መታወር ወይም ለጽንስ መጨናገፍ ሊዳርጉ ይችላሉ። ስጋ ስትመገቢ ውስጡ ድረስ በደንብ መብሰሉን ዌል ደን ማረጋገጥ አለብሽ። ሮዝ ቀለም ያለው ስጋ ለነፍሰ ጡር እናት አይሆንም። 5ኛ ክራብና የባህር ምግቦች። ክራብ ወይም ሸርጣን ጣፋጭ ቢሆንም በመጀመሪያዎቹ የእርግዝና ወራት ማህፀንን የማኮማተር ባህሪ ያለው። በተጨማሪም አንዳንድ የባህር ምግቦች ከፍተኛ የመርኩሪ መጠን ሊኖራቸው ይችላል።
ሜርኩሪ የጽንሱን የአእምሮ እድገት የሚጎዳ መርዝ ነው። ስለዚህ ሸርጣንን ማስወገድና አሳ ስትመገቢ ሜርኩሪ የሌለባቸውን መምረጥ ብልህነት ነው። ክፍል 3 ላይ የምናየው የወተትና መጠጥ አይነቶችን ነው። ወተት ለካልሽየም ምንጭነቱ ተወዳዳሪ የለውም፣ ግን ሁሉም ወተት አንድ አይደለም። ፓስቸራይዝድ ያልተደረገ ወተት እና አይብ፣ አንፓስቸራይዝድ ሚልክ፣ ቺዝ፣ እነዚህን 6ኛ ላይ እናያቸዋለን። ሚልክ ጥሬ ወተት የምንለው እንዲሁም ከዚህ ወተት የሚሰሩ ለስላሳ አይቦች፣ ሶፍት ቺዝ አደገኛ ናቸው። ለምን? ሊስቴሪያ የተባለ ባክቴሪያ ሊይዙ ይችላሉ። ሊስቴሪያ ለተራ ሰው ጉንፋን የሚመስል ምልክት ብቻ ሊያሳይ ይችላል። ለነፍሰ ጡር እናት ሴት ግን የጽንስ መጨናገፍን ያስከትላል። ስለዚህ ወተት ስትመርጪ ሁል ጊዜ እየፈላ መሆኑን ወይም ፓስቸራይዝድ የሚል ምልክት እንዳለው አረጋግጪ። አይብም ቢሆን ጠንካራ አይቦችን ሃርድ ቺዝ መምረጥ የተሻለ ነው። 7ኛ ላይ የምናየው ካፌ፣ ቡና የብዙዎቻችን ሱስ ነው። እርጉዝ መሆንሽን ስታውቂ ቡና ማቆም አለብሽ። የግድ አይደለም ግን መቀነስ አለብሽ። ከፍተኛ መጠን ያለው ካፌን የደም ግፊትን ይጨምራል፣ የልብ ምት ያፋጥናል። ከሁሉም በላይ ደግሞ ካፌን የእንግዴ ልጁን ወይም ፕላሴንታ አቋርጦ ወደ ህፃኑ ይገባል። የህፃኑ ጉበት ደግሞ ካፌንን ለመሰባበር ገና አልዳበረም። ይህ የህፃኑን ክብደት መቀነስና የእድገት መስተጓጎልን ሊያስከትል ይችላል። በቀን ከ200 ሚሊ ግራም በታች ማለትም 1 ወይም 2 ስኒ ቡና መወሰድ ይመከራል። ሻይ፣ ሶዳ፣ ቸኮሌትም ካፌን እንዳላቸው ልብ ማለት ያስፈልጋል። 8ኛው አልኮል ነው። ይህ በጣም ግልጽ ነው። በእርግዝና ወቅት ትንሽ የሚባል የአልኮል መጠን የለም። አልኮል በቀጥታ የህፃኑን አእምሮና አካል ይጎዳል። ፌታል አልኮሊክ ሲንድረም እየተባለ ለሚጠራ ዘላቂ የአካልና የአእምሮ ጉዳት ይዳርገዋል። ወይን፣ ቢራ፣ የባህል መጠጦችና ሌሎችም ጠንካራ መጠጦች በሙሉ የተከለከሉ ናቸው። ክፍል 4 ላይ ሌሎች ሊታወቁ የሚገቡ ነገሮችን እናያለን። 9ኛ ላይ ያስቀመጥነው ሰሊጥ ነው ወይም ሲሰም ሲድስ የሚባለው። ይህ ምናልባት አዲስ መረጃ ሊሆን ይችላል። ሰሊጥ በብረትና ካልሽየም የበለጸገ ቢሆንም በጥንት ጊዜ በተለምዶ የወር አበባን ለማምጣት ጥቅም ላይ ይውል ነበረ። ሰሊጥ ማህፀንን የማነቃቃት ባህሪ ስላለው በመጀመሪያዎቹ ወራት በብዛት መመገብ፣ ለምሳሌ ሰሊጥን መቆርጠም ወይም የሰሊጥ ዘይትን በብዛት መጠቀም አይመከርም። በትንሹ ለጣዕም መጠቀም ችግር አይኖረውም፣ ግን ጥንቃቄ ማድረግ ያስፈልጋል። 10ኛ ቅጠላቅጠሎችና ቅመሞች። ሁሉም ተፈጥሯዊ ወይም ናቹራል የሆነ ነገር ደህንነቱ የተጠበቀ ነው ማለት አይደለም። ለምሳሌ አሎቬራ መጠጣት የማህፀን ቁርጠትን ሊያስከትል ይችላል። እንዲሁም እንደ ቅርንፉድና ቀረፋ ያሉ ቅመሞች በብዛት ሲወሰዱ ማህፀንን የማነቃቃት ባህሪ አላቸው። ለምግብ ማጣፈጫነት በትንሹ መጠቀም ይቻላል። ነገር ግን እንደ መድኃኒት ወይም በብዛት መጠቀም ሜዲካል ዶዝስ አደገኛ ሊሆን ይችላል። ውድ እናቶች ይህን ሁሉ ስንሰማ ታዲያ ምን እንብላ ብላችሁ ልትጨነቁ ትችላላችሁ። አትጨነቁ። የሚበሉ እጅግ በጣም ብዙ ጤናማ አማራጮች አሉ። በደንብ የበሰሉ ስጋዎችና እንቁላሎች፣ እንደ ብርቱካን፣ ሙዝ፣ አፕል ያሉ ፍራፍሬዎች፣ በደንብ የታጠቡ አትክልቶች፣ የፈላ ወተትና እርጎ፣ ጥራጥሬዎችና ለውዝ። ዋና ቁልፍ ንጽህና እና ማስተዋል ነው። ማንኛውም አዲስ ነገር ከመሞከርሽ በፊት ሐኪምሽን ማማከር አትርሺ። እርግዝና የለውጥ ጊዜ ነው። ለውጡን ደግሞ በጥንቃቄና በእውቀት መምራት አለብን። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። የትኛው የምግብ አይነት ነው እናንተን ያስተማራችሁ ወይም ያስገረማችሁ? በእርግዝናችሁ ወቅት የከበዳችሁ የምግብ ክልከላ የትኛው ነው? እስቲ ኮሜንት ላይ አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ስለ ጤና፣ አመጋገብና የህይወት ዘይቤ ጠቃሚ መረጃዎችን እናደርሳለን። ሼር በማድረግ ለሌሎች እህቶቻችንም መረጃው እንዲደርስ አድርጉ። በሌላ አስተማሪ ቪዲዮ እስክንገናኝ ጤና ይስጥልኝ።